ዋላችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? ዛሬ ማለት ነው የአርሰናል ስቴዲየም ኤሚሬትስ የአርሰናል ስቴዲየም ነው ያለሁት። ባለፈው ቪዲዮ ላይ ማለት አብዛኛው ኮሜንት አርሰናል ስቴዲየም ግቢ ነበር የሚለው የነበረው። የአርሰናል ስቴዲየም ተገኝተናል። ማንቸስተር እንዳንሄድ ደግሞ ማንቸስተር ያው ይርቀኛል እኔ ምክንያቱም ለንደን ስላለው ማለት ነው። እና ዛሬ አርሰናል ከክሪስታል ፓላስ ጋር ጨዋታ አለው፣ ያበደ ጨዋታ አለው ተብያለሁ። አቀብለኝ አንዴ ማሊያዬን አቀብለኝ። ወርውሮ ማሊያውን ላገዝሽለታለሁ። እኔ ማንቸስተር ማሊያ ነው ያለኝ። ዛሬ ማሊያ ገዝቼ ነው የመጣሁት። እንግዲህ አርሰናል ካሸነፈ ማለት ነው ይሄንን ማሊያ ለአንድ ሰው ልካለሁ ማለት ነው። ኢትዮጵያ ላላችሁ ሰዎች፣ የአርሰናል ደጋፊ የሆናችሁ ሰዎች ለአንዳችሁ እልክላችኋለሁ ማለት ነው። ማሊያዬን የት እንደምለብስ አላውቅም። የሆነ ቦታ ገብቼ ግን ማሊያዬን ቀይሬ እንገናኛለን። በነገራችን ላይ ዛሬ በጣም ነው የሚበርደው። ዛሬ ቀኑ ምንድነው? ሮብ ዕለት ጨዋታው የሚጀምረው ማለት ነው ከምሽቱ 8 ሰዓት ላይ ነው። በኢትዮጵያ 4 ሰዓት ማለት ነው የሚጀምረው የዛን ታይም ነው። አሁን ደግሞ ስንት ሰዓት ነው? ቆይ አንዴ ጋይስ ታይም የለው። አሁን 7 ሰዓት ነው። 1 ሰዓት ያህል ይቀርናል ማለት ነው። በአንድ ሰዓት ውስጥ ስቱዲየሙ ዙሪያ እንዲሁም ደግሞ ስቱዲየሙ ምን እንደሚመስል ማለት ነው ዙሪያ ያለውን ነገር አሳያችሁና ወደ ውስጥ ደግሞ ስገባ በቻልኩት መጠን ውስጥ ላይ ያለውን ነገር አሳያችኋለሁ ማለት ነው። ስለዚህ አሁን ማሊያን ቀይሬ እንገናኛለን። ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። 200 ሺህ ደግሞ ልንገባ ነው። ሰብስክራይብ አድርጉ። መጣው ቀይረን መተናል። ማሊያው እንግዲህ ይሄንን ይመስላል። እንደሚያምርብኝና እንደማያምርብኝ ኮሜንት ላይ ጻፉልኝ። እንግዲህ ማለት ነው ለንደን ላይ አሉ ከሚባሉ 4 ስቴዲየሞች መካከል አንዱ እንግዲህ የአርሰናል ስቴዲየም ነው። ዙሪያው ይሄንን ይመስላል። ይሄ ማን እንደሆነ አላውቅም። በነገራችን ላይ ይሄ ሰውዬ ማን እንደሆነ አላውቅም፣ ግን ከኋላ 10 ቁጥር ነው የተጻፈበት እና ለማንበብ ብዬ አልደርሳለኝ ቁመቴ። ስሙን ማን እንደሆነ ኮሜንት ላይ ጻፉልኝ። እሺ ሃይ እንዴት ነህ? ሲያምር ግን እና ጋይስ ይሄኛው እንትን መጀመሪያ ማለት ነው የት ነበር? ሃይበሪ ነበር አሉ የአርሰናል ስቴዲየም ሃይበሪ ነበርና አሁን እዚህ ከመጣ ኦልሞስት 19 አመትን አስቆጥሯል። እዚህ ጋር ከሆነ ማለት ነው የአርሰናል ስቴዲየም ውስጡ ምን እንደሚመስል አላውቅም። ኦፍ ኮርስ ቲቪ ላይ እንደማንኛውም ሰው አይቼው አውቃለሁ፣ ግን ደግሞ እኔ የኳስ ፍቅሩም እውቀቱም ስለሌለኝ ያን ያህል በደንብ አይቼው አላውቅም። ዛሬ ገና ነው ወደ ውስጥ የምገባው። ለመጀመሪያ ጊዜ ነው ማለት ነው የአርሰናል ስቴዲየም የመጣሁትኝም ወደ ውስጥ የምገባው ለመጀመሪያ ጊዜ ነው። በነገራችን ላይ ማለት ነው እዚህ መታችሁ ማሊያ ካልያዛችሁ ከኋላዬ ማሊያ ነው የሚሸጠው። እዚህ መጥቶ ማሊያ መግዛት የሚፈልግ ሰው ካለ እዚህ ጋር መግዛት ይችላል። እና በጣም ብዙ ሰው ስላለ ማለት ነው ውጪ ላይ ያለውን ድባብ በመጠኑ ነው ማሳያችሁ። በነገራችን ላይ ማለት ነው እዚህ ጋር የምታያቸው ሰዎች በሙሉ እንዳለ የሚገቡ ናቸውና ዛሬ አሳያቸው ሰዎቹን። ዛሬ ማለት ነው በጣም ብዙ ሰው ነው የሚገባው ማለት ነው፣ ምክንያቱም በጣም የሚጠበቅ ጨዋታ ነው። አርሰናል ከሪያል ማድሪድ ማን ነው? ክሪስታል ፓላስ አርሰናል ከክሪስታል ፓላስ ጋር እና በቃ እዚህ ጋር ያለው ድባብ ሰው ዘጭ ብሏል። ባይ ዘ ዌይ ማለት ነው ይሄንን ማሊያና አንድ የማንቸስተር ማሊያ በዚህ ቪዲዮ 200 ሺህ ከገባን ወደ ኢትዮጵያ እልክላችኋለሁ ማለት ነው። ለእድለኞች ሰው እጣና አውጣና እልክላችኋለሁ። ይሄንን ጌም ትወዱታላችሁ ተስፋ አደርጋለሁ። ዛሬ የአርሰናል ደጋፊዎች እንዲሁም ደግሞ የክሪስታል ፓላስ ደጋፊዎች ዛሬ ይሄንን ጨዋታ አብረን ነው ስቴዲየም ገብተን የምናየው አብረን ሆነን ማለት ነው። እሺ እዚህ ጋር ደግሞ ማለት ነው የአርሰናል ማለት ነው አሉ የሚባሉ ተጫዋቾች እዚህ ጋር ተለጥፈዋል። የእናንተ በጣም ቤስት የምትሉትን ማለት ነው ኮሜንት ላይ ጻፉልኝ። እኔ በጣም የምወደው ከአርሰናል ተጫዋች ሄነሪ በጣም ይመቸኛል። ሂዝ ማይ ቤስት። በነገራችን ላይ እዚህ ጋር ሐውልቱ ተሰርቶለታል። ይሄ ሐውልቱ ነው
ከዚህ ውስጥ የእናንተ ቤስት ተጫዋች የምትሉት የአርሰናል አይ ቲንክ የድሮ ናቸው እነዚህ የድሮች ናቸው እነዚህ ሶ ከነዚህ ውስጥ ቤስት የምትሉትም ማለት ነው ኮሜንት ላይ አስቀምጡልኝ ጋይስ እና የኤምሬትስ ስቴዲየም ሙሉ ይሄ ነው ይሄኛው በዚህ በኩል ሰው እየመጣ ፎቶ የሚነሳበት ቪዲዮ የሚሰራበት ምናምን በዚህ በኩል ባለው ነውና እዚህ ጋር ያለው በጣም ደስ ይላል ያምራል ሲጀመርም ያው አርሰናል ይላል ኤምሬትስ ስቴዲየም ይላል እና ዛሬ እንግዲህ ኤምሬትስ ስቴዲየም ተገኝተናል ሶ አሁን 30 ደቂቃ ብቻ ነው የቀረው ወደ ውስጥ ለመግባት ማለት ነው 8 ሰዓት ላይ ነው ኳሱ የሚጀምረው ሶ አይ ካንት ዌይት ውስጡን እስከማየው ድረስ በጣም ቸኩያለሁ ጋይስ ምክንያቱም የመጀመሪያ ጊዜ ስለሆነ ማለት ነው ሶ ጋይስ ገብቻለሁ አፕስቴርስ ነው ያለው ተብዬ አፕስቴርስ ነው ያለው ግን እንዴት ነው ወዴት እየገባው እንደሆነ ማላቀም ብቻ ግን የኔ መቀመጫ ያለው አፕስቴርስ ነው ወይኔ ከዝም ብሎ መጓዝ ነው እንግዲህ በነገራችን ላይ በጣም ይመረና ለዛ ነው ጃኬቱን ያደረኩት በቃ ለማንኛውም መቀመጫዬን ፈልጌ እንገናኛለን ጋይስ አረባ ላይፍ ነው መጥፋቴ ነው አስባችሁታል አሁን ሄነሪን አግኝቼው ቦታ ሲጠቆመኝ ሮሲ እንኳን ደህና መጣሽ በዚህ ጋር ሂጂ ሲለኝ ለማንኛውም በቃ መጣሽ አላየ ልቤል ጋይስ ውስጥ ገብቻለሁ ገና ከመጀመሩ ማለት ነው 5 ደቂቃ ሳይሞላው አርሰናል አንድ አግብቷል ሶ 1-0 እየመራ ነው አርሰናል እኔ ያለሁትኝ ፎቅ ላይ ነው ያለሁትኝ ሶ ከተመቸኝ ዙም አድርጌ ለእናንተ ለማሳየት ሞክራለሁኝ ግን አርሰናል ይመቸው አስቡት ከመጀመሩ ገና 5 ደቂቃ ሳይሞላው ነው አንድ ጎል ያስቆጠረውና that's amazing guys amazing አሁን ማለት ነው ስንተኛው ደቂቃ ላይ መሰላችሁ 9 ደቂቃ ከ7ኛው ሰከንድ ላይ ያለነው ይሰማችሁ ያላቀም ብቻ ግን ቦታ አግኝቼ ወይንም ደግሞ አጭበርብሬ ወደታች ቦርድ ደስ ይለኝ ነበር ምክንያቱም ሳካ ቤቢን ለማየት ማለት ነው I love ሳካ Don't do reservations unless you're ጋይስ በነገራችን ላይ ማለት ተጫዋቾቹ በጣም ጥንጥዬ ናቸው ወይኔ ያገቡ ነበር እሺ ወይኔ ድጋሜ በቲቪ የሚደገመው ድጋሜ ማለት ነው እዚህ ነው መድገም ብችል ኖሮ ደግሜ ያሳያችሁ ነበር እሺ ተሙ ተጫዋቾቹ ማለት ነው ሲታዩ የሆነ የህፃን ልጅ መጮቻ ነው የሚመስሉ የሆነ ጥንጥዬ ሆነው ድርን እያሉ እየተሯሯጡ ነውና ምንም ላይክ ኢንተረስት የለውም አቡ ኳስ ግን እንዴት ነው የምታዩት እንዴት ነው የሚጨንቀው በአላህ ስም አስባችሁታል ሲያገቡ የዚህ ብቃውጣው ጋይስ ፋይናሊ ሳካ መጥቷል በጣም ደስ ብሎኛል ሳካ ስለመጣ ተቀይሮ ነው የገባው ስንተኛ ደቂቃ 58ኛ 59ኛ ደቂቃ ላይ ሳካ ተቀይሮ ገብቷል እና አሁን ሳካን ከርቀት እያየሁት ነው በጣም ደስ ብሎኛል ሳካ ሀቢቢ ሲወጣ ጠብቄ ማሊያ ኖር ውልልኝ ስለው ማሊያውን ስነጋ አስባችኋል እንዴ ኧረ ወይ ሊገባብን ነው ወጣ ሊገባ ነበረ አንግሉን መቶት ወጥቷል እና አይ ቲንክ ኮርና ነው የሚሆነው ይሄ ብዬ አስባለሁ ለማንኛውም ግን ሳካ ቤቢ ኢዝ ሂር ሳካን እያየሁ ነው ብቻውን ደስ ይላል በጣም አይ ስዌር ደስ ይላል ወይኔ ጋይስ አገቡ ክሪስታል ፓላስ አገባ አገቡ ክሪስታል ፓላስ አንድ አገባ ጋይስ አንድ እኩል ሆኑ ወይኔ በጣም ነው የሚያናደው ይወቸው ወይኔ በጣም ነው ያናደደኝ እናቴ ትሙት እንዴት ያገባል ወይኔ አርሰናል እኮ እየመራ ነበር በእናት ቲሽ እየመራ ነበር እኮ አርሰናል አላገቡም
በጣም ያናዳል ጋይስ። በዚህኛው ስልኬ ማለት ነው የሜዳውን እየቀረስኩላችሁ ነው፣ በዚህ ደግሞ ራሴን እየቀረስኩላችሁ ነው። ብቻዬን የገባው ሰው ብቻዬን ስለሆንኩኝ የሚቀርጸኝ ሰው የለም። ለዛም እንግዲህ ያው ያለኝን ቴክኒኮች ተጠቅሜ ነው ለእናንተ ማሳያችሁ ጋይስ። ሄነሪ የሚባለው ተጫዋች እዚህ ውስጥ ይኖር ይሆን ነው ወይንስ ኳስ መጫወት አቁሟል? አረ ነው አሁን መሰለ መንግስቱ ቢኖር ወይኔ ገሬ የመታውን የአሰቃቂዎች ኳስ የአስደናቂዎች ኳስ እንደዚህ ነበር የሚለው። እሺ ለማንኛውም እስቲ ቆይ ሳካን ለማየት እየሞከርኩኝ ነው። ኮርና ሊመታ ነው ባይዘዌ። ቆይ ላሳያችሁ። So when you get a credit, right, you put it on the exchange, it doesn't say you still get a credit. But I won't cancel that. Do you think it's tangible? ጋይስ 45ኛው ደቂቃ ላይ ነው ያለነው። እረፍቶቿል ሁሉ እንደምትመለከቱት ከ45 ደቂቃ ላይ ከ15 ደቂቃ ወር 5 ደቂቃ በኋላ ይመለሳሉ። ስቴዲየሙ ይሄንን ይመስላል። ከጀርባ ያለው ሳይድ ይሄንን ይመስላል። ታሳያችሁ ብዬ ግማሹ የመሀለኛው ወንበር ማለት ይቻላል ሙሉን ባዶ ሆኗል። ምክንያቱም ተመልካቹ ጭምር ነው እረፍት የወጣው እና ሜዳው ማለት ነው አይ ቲንክ ሲጫወቱበት ይደርቃል ይሁን ይርበዋል ይሁን አይ ዶንት ኖ ብቻ ግን ውሃ እየጠጣ ይገኛል። ለምን ውሃ እንደሚጠጣ እውቀቱ የለኝም። ሰው የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ውሃ እየጠጣ ነው። ላሳያችሁ ቆይ ውሃ እንዴት እየጠጣ እንደሆነ። እና ጋይስ ከረፍት ሲመለሱ እንገናኛለን። እኔ ግን ማለት ነው አርሰናል የሚያሸንፍ ይመስለኛል። አርሰናል ካሸነፈ አንድ አርሰናል ማሊያ እና አንድ የማንቸስተር ማሊያ እልካለሁኝ 200 ሺህ በዚህ ቪዲዮ ከገባን ማለት ነው። 200 ሺህ ካልገባን ግን ከባድ ነው የሚሆነው። እንገባለን ብዬ ተስፋ አደርጋለሁ። አርሰናልም ያሸንፋል ብዬ ተስፋ አደርጋለሁ። ሶ ጋይስ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። መጣው በጣም ነው የሚያናደው ማለት ነው። አሁን ክሪስታል ፓላስ አንድ አግብቶ 2 እኩል ሆነዋልና በጣም ያናዳል በጣም ማለት ነው። ምን አለበት 2-1 ሆኖ ቢያልቅ ኖሮ እዚህ በቀረችው ደቂቃ ላይ ያገቡ ደስ ይለኛል። አሁን 2 እኩል ናቸው፣ 2 እኩል ማለት ነው። በጣም ያናዳል። ሳካ ከገባ በኋላ ራሱ አንድ ማግባት ያቅተዋል። ባይቀየር ባይገባ ይሻላል።
ጊዜ ጥያቄ የሚሆንብኝ ማለት ነው። ግን አግባብ ነው ላይክ በየደቂቃው በጠረባ የሚጣረቡት ነገር አግባብ ነው? አሁን ስንት ሰው ነው እዚህ ሜዳ ውስጥ እንኳን ፈርጦ የተነሳው? እና ኖርማል ነገር ነው እና ቶሎ ነው የሚድኑት ማለት ነው። አሁን እንዴት ነው የቅድሙ ተጫዋች እንዴት ነው በጠረባ ያለው? ከዛ ተንከባሎ ተነሳ። ተጨምሯል ጋይስ። በዚህ 8 ደቂቃ ውስጥ ምንም አይነት ለውጥ ከሌለ 2-2 ሆኖ ነው የሚወጡት ማለት ነው እና እኩል ለእኩል ናቸው ማለት ነው። 8 ደቂቃ ውስጥ እንግዲህ ለውጥ ካለ እናያለን። 8 ደቂቃ ብቻ ነው የቀረው ኳሱ ሊያልቅ ጋይስ። 90 ደቂቃ ላይ ነው ያለው አሁን። 4 ደቂቃ ይቀረዋል ጋይስ። ምንም አይነት ለውጥ ከሌለ 2 እኩል ሆኖ ነው ማለት ነው የሚወጡት። አሸናፊም ተሸናፊም አይኖርም መሰለኝ 2 እኩል ከወጡ ጋይስ። እንግዲህ ሁለቱም ማለት ነው አርሰናልም ክሪስታል ፓላስም 2-2 ሆነው ወጥተዋል። ማንም ሰው አላሸነፈም እና ግን አርሰናል ያው የሚጠበቅ ክለብ ነው፣ በሁለተኛ ደረጃ ላይ ያለ ክለብ ነው። ቢሆንም ግን ዛሬ አላሸነፈም። የስ አላሸነፈም። ያው እንደምታዩት አልፏል ጨዋታው። በጣም አዝኛለሁ እውነት ለመናገር ያሸንፋል ብዬ አስቤ ነበረ፣ ግን አላሸነፈም። ግን አሪፍ ጨዋታ ነበረ። አይ ቲንክ የኳስ አድናቂ ልሆን ነው መሰለኝ፣ ግን ማንን ልደግፍ እንደሆነ አላውቅም። አርሰናል ይሻለኛል ወይስ ማንቸስተር ይሻለኛል የሚለውን ኮመንት ስራ አስቀምጡልኝ ጋይስ። አሁን ለማንኛውም እንውጣ። በጣም ብዙ ሰው ነው ያለው። ባለፈው ልታ ስቴዲየም ገብቼ ነበራል። ከባለፈው የበለጠ ዛሬ በጣም ብዙ ሰው ነው ያለውና አይ ዶንት ቲንክ በጊዜ ራሱ ወደ ቤት እንደምገባ አላውቅም። ብቻ ግን 2-2 መውጣታቸው በጣም አናዶኛል። አርሰናል የሚያሸንፍ መስሎኝ ነበር። አይ በጣም ነው የተናደድኩት፣ በጣም ማለት ነው። ግን ያጋጥማል፣ ያው በኳስ ላይ ያለ ነገር ነው ብዬ አልፌዋለሁ። ለማንኛውም ጋይስ ውጭ ወተን እንገናኝ። በነገራችን ላይ ጋይስ ሙሉ ስቴዲየሙ ይሄንን ይመስላል። እሺ ይሄንን ይመስላል። ለማንኛውም 2-2 አቻ ወተናል። ማናቸው አንደኛውን ያገባው ኪሮስና ቂርቆስ እኔ እንጃ አላውቅም። ብቻ አንደኛውና ሁለተኛውን ጎል ያገቡትን ስማቸውን ይዤው ነበር እኮ ግን አልጠፋብኝም። ለማንኛውም ግን ጋይስ ደስ ብሎኛል ስለገባው። አሪፍ ኤክስፒሪየንስ ነው እውነት ለመናገር ያ የምር ደስ ብሎኛል። ፋይናሊ እንግዲህ ጨርሰን ወተናል። የነበረው ጌም ጨዋታ በጣም አሪፍ ነው። በነገራችን ላይ አሪፍ ኤክስፒሪየንስ ነው ያገኘሁበት። ከዚህ በኋላ እንግዲህ ወይ ማንቸስተርን ወይ አርሰናልን ደግፌ እቀጥላለሁ ማለት ነው። ከተመቸኝ ደግሞ የማንቸስተርን ስቴዲየም ደግሞ ሄጄ አሳያቸዋለሁ። እዛም እንግዲህ አሪፍ ነው ብዬ አስባለሁ። ግን የአርሰናል ደጋፊዎችና አፍቃሪዎች ኮመንት ላይ አርሰናል ስትሉ የነበራችሁ ሰዎች አሁን እንግዲህ ለአርሰናል ገብታችሁ ፍቅራችሁን አሳዩኝ ኮመንት ላይ የአርሰናል ደጋፊዎች ማለት ነው። በነገራችን ላይ ሁለቱም ቡድኖች አቻ ቢወጡ ላይክ ሸልማለሁ ያልኩትን ግን ከመሸለም ወደኋላ አይደለም። አንድ የማንቸስተር ማሊያና አንድ የአርሰናል ማሊያ እጣ እናውጣና እንሸልማለን። ግን የሚሆነው ያ 200,000 ከገባን ነው። 200,000 ሰብስክራይብ በዚህ ቪዲዮ ከገባን ጣውን እንግዲህ አውጥተን ማሊያ እንሸልማለን ማለት ነው። እንደምንገባ እርግጠኛ ነኝ። በነገራችን ላይ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም አመሰግናለሁ። 200,000 ባንገባ እንኳን በዚህ ቪዲዮ ለሰጣችሁኝ ክብርና ፍቅር በጣም አድርጌ አመሰግናቸዋለሁ። ወዳቸዋለሁ። አሁንም ሰብስክራይብ ማድረጋችሁን ቀጥሉ። ለዛሬው የነበረን እንግዲህ የዩቲዩብ ቪዲዮ ይሄንን ይመስላል። ኔክስት እንግዲህ ሌላ ቦታ እንገናኛለን ማለት ነው። እኔ ግን የስቴዲየም ነገር ይሄ የስቴዲየም የገቡ ቪዲዮ መስራት እንጃ አይ ካንት ከዚህ በኋላ ምሰራ አይመስለኝም። ግን አንድ ማንቸስተር ሄጄ ግን እሰራለሁ ኢንሻአላህ አላህ ካለ ማለት ነው። በተረፈ ጋይስ በጣም ወዳቸዋለሁ። ሰብስክራይብ አድርጉኝ። አሁን ትሬን የሚይዝበት ታይም እየደረሰ ነው። ካሜራዬን ዘግቼ የፈጠነ ወደ ትሬኔ ልሂድ። ግን በጣም ብዙ ሰው ነው ያለው። እየተገፋፋውም ቢሆን
መሄድ አይቀርም ነው ወይስ ውጭ አላድር እንግዲህ ለማንኛውም በጣም ወዳችኋለሁ ሰብስክራይብ ማድረጋችሁን እንዳትረሱ መልካም ጊዜ ሁላችሁ በኔክስት ቪዲዮ እስከምንገናኝ ድረስ ባይ የአርሰናል ደጋፊዎች ደግሞ አርሰናል ስትሉ የነበራችሁ ኮሜንት ላይ ያላችሁን ፍቅር ስለ አርሰናል አሳዩኝ ያ የትኛውን ደግሞ ደግፌ መቀጠል እንዳለብኝ ደግሞ አሳውቁኝና ከዚህ በኋላ የእግር ኳስ ቀንደኛ ደጋፊ ሆኜ ነው ምቀራው ማለት ነው በየስቴዲየሙ እየገባው አሳያቸዋለሁ በተረፈ ጋይስ ባይ ወዳችኋለሁ